أنفسكم وأهلكم نارا وقودها الناس والحجارة يتباللن إنيا جن እናንተ ያመናችሁ ሆይ ነፍሶቻችሁና ቤተሰቦቻችሁን መቀጣጣያው ሰዎችና ድንጋይ ከሆነቹ አሳጠብቁ የተባልነው እኛ ግን አናለቅስም አዎ እኛ የምንፈራው ብናለቅስለትም የምንሻው የዱንያን መራብና መጠማት መታረዝና መልፋት ብቻ ነው የአኺራ ታላቅነት የመገኘታችን ዓላማ የመኖራችን ሚስጥር ያልገባን ሆነ እንዴት እናልቅስ ለው ተዕለሙነ ማዕለም ለደሕክቱም ቀሊላን ወለበከይቱም ከሲራ እኔ ማውቆም ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር ይላሉ ታላቁ የአላህ ሰው ያአላህ ልቦቻችን ከድንጋይ በላይ ደነደኑ እንደረገፉ ቅጠሎችም ሆኑ እነዚህን ታላላቅ ፍጥረታት ያስለቀሰ ጀሃነም ያገን ቦታ አልሰጠነውም ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار ባዎቻችንን ብዙ ፈሽታዎቻችን እጅግ ቅጣጡ ሳቆቻችን በሸፈኑበት ወንጀላችን የተራራ ያህል ክብደት ኖሮት ከመጤፍ ባልቆጠርንበት ወቅት ለምን ልቦቻችን አይድረቁ ሰሃቦች ከነብዩ ለቅሶን ተምረዋል በተግባርም ማሳይተዋል ይህ ነው ቃሉን በተግባር ማዋል لقد كان لكم في رسول الله أسوة حسنة ማለት ይህ ነው ነብዩ ያነባሉ እኛ ግን አናለቅስም ረሱል የምርጥ ባህሪ ባለቤት ነበሩ የኛ ባህሪ ግን ከበጭቆ ወረቀት በላይ ይሻክራል ረሱሉ ከውጫዊ ቅርጽ በላይ ቀልብን ያርሙ ነበር እኛ ግን ቅርጻችንን በማሳመር እስላምን ቡቲክ ውስጥ አስቀርተናል ረሱል የመከሩት ሁሉም በራሱ አይብ ላይ ተቆጣጣሪ ሆን ዘንድ ነበር እኛ ግን የራሳችን ወራን ለሌላው ማጉያ መነጽርን እንጠቀማለን يا جن رسول من كتلوا ومندنه فلا وربك لا يؤمنون حتى يحكمك فيما شجر بينهم ثم لا تجدوا في أنفسهم حرجا مما قضيت ويسلموا تسليما كفرر كون قرب نفسه تشاتشو وشنكتن اسكما غنينا ثم التعزز نسكي تعزز ودرس عمنوم نويا الله عائشة تلالج عندك أن رسول صلى الله عليه وسلم صلاة بسجدوا قوموا ونشاتشو سكي رسالة كسو كزيام تيماتشو سكي رسالة كسو ቢላል ይሄን ያዛል ይልገባ ረሱሉ በእንባታ ጥቧል የተቀመጡበት መሬት በእንባ ረሷል ቢላልም ያላህ መልእክተኛ ሆይ አላህ የሚመጣውን ያለፈውንም ወንጀል ምሮሎት ያለቅሳሉ አላቸው ዛሬ ሌሊት በኔ ላይ إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب የሚለው አንቀጽ ወረደ ይህንን አንብቦ ላላስተነተነ ሰው ወዮለታሉና የእንባውን ትርጉም ነገሩት ተመልከቱ ለአላህ ባሪያዎች የእንባው ምንጭ የዱንያ ጣጣ ሳይሆን የአላህ ቃል ነበር أنس بن مالك أني رسول الجيجن يميجرن خطبة درجوا إلى جهنم النا جنة في الليفيتة تجلسوا تعيون إن ذلك أن ملكام النا مدفون يتوتشون بزرزر عيشان أوكم نبر على زام نبيو لما أوكم بتاوكم نورو كتن سكاتشو بزوم بالك كساتشو نبر علو إن سحبوش كمين جزيون بتليون يتوست نبرو فتاتشون شفناو دمتنا أوتو على كسو أو سحبوش عند كواكب تناتشو ما ناتشون بتكتلو كلام من قرت مر علاتشو يا تولد يا قرآن تولد اندي نبر لبون بأنبا يتصداو عمر بن الخطاب رضي الله عنه የቁርአንን አንቀጽ በተለይም ስለ ቂያማ የሚያስታውስ ከሆነ ራሳቸው ውስጥ ይወድቁ ነበር ፊታቸው ላይ በእንባ ብዛት የተቆሩ ሁለት መስመሮች ነበሩባቸው አስተውሉ ዑመር እዚህ ምድር ላይ የጀነት እንደሆኑ በነብዩ የተመሰከረላቸው ነበሩ ግና ያለቅሳሉ አላህን ከመፍራት ብቻ ለቅሶ ምንጩ ተቅዋ ነው ለቅሶ ምንጩ የአላህ ውዴታ ነው የለቅሶ ምንጩ ኢማን ነው እስቲ ወደ አቡበክር እንመለስ አንድ ወቅት ከናንተ ውስጥ ቅርቢቱን ዓለም ወይም ዱንያን ከናንተ ውስጥ መጪውን ዓለም ወይም አኺራን የሚፈልግ አለ የሚለው ቁርአን አወረደ ይሄኔ ሰሃቦች በሐሳብ ተዋጡ እኛ ውስጥ ዱንያን የሚፈልግ አለ ብለን አንጠረጥርም ነበር ግን እኮ ከናንተ ውስጥ አኺራን የሚፈልግ አለ በማለቱ ተደሰቱ አሁን በዚህ ሰዓት አሁን በዚህ ሁኔታ ከናንተ ውስጥ አኺራን የሚፈልግ ሰው አለ ቢባል ምን ይሰማናል እንዲያው ሌላው ይቀርና ከመሐከላችን የጀነት ሰዎች መኖራቸው ያስደስተንም በዚህ ወቅት ግን አቡበክር ያለቅሱ ገቡ ሰሃቦች ተገረሙና ያ አቡበክር ምንድነው የሚያስለቅሳሉ ያው መልስ ግን ይደንቅ ነበር ዱንያን ከሚፈልጉት ሆናለሁ ብዬ ብለው ነው ብላችሁ እንደምታስቡ አልጠራጠርም አልነበረም ይልቁንስ አቡበክር አላህ እኮ ያለው ከናንተ ውስጥ አኺራና ዱንያን የሚፈልግ አለ አለ እንጂ እኔን የሚፈልግ አለ አላለም በማለት መለሱላቸው አዎ የሚወዱትን ፈጣሪ ከማየት በላይ ምን ያስደስታል ያንን ላለመነፈግ አቡበክር ያነቡ ነበር ዑስማንን የሚያስለቅሳቸው ደግሞ ስለ ቀብር መነሳት ነበር አዎ ነብዩ ይላሉ አላህን ፈርቶ ያለቀሰ ወተት ወደ ጋቷ እስክትመለስ ድረስ እሳትን አይገባም አላህን ፈርቶ ያለቀሰ ወተት ወደ ጋቷ እስክትመለስ እሳትን አይገባም እስኪ ከዚህ በኋላ የማወሳቸውን ታሪኮች ልብ ብለን እናድምጥ
ያ ትምህርት የሰሃቦችን ብቻ ሳይሆን የደጋጎችን ቀልብ በሙሉ የገባ ነበር እንደ ዑመር ኢብኑ አብዱል አዚዝ አንዴ የዑመር ኢብኑ አብዱል አዚዝ ኻዲም ሰላት መስገጃ ቦታ ሄዳ 2 ረካዓ ሰላት እንደሰገደች በዚያው እንቅልፍ አሸንፏት ተኛች ስነቃም አንተ የሙእሚኖች መሪ ሆይ ወላሂ በጣም የሚደንቅ ነገር አየው ዑመርም ተነግራቸው ዘንድ ጠየቋት ሷም ሳት ባለቤቶቿን ልታንድ ስትንበለበል ከዚያም በላዩ ላይ ሲራጥ ሲዘረጋ ይሁን ዑመርም በድንጋጤ ዋ ጥፋቴ በማለት ጮኸ ከዚያ መከል የመጣ ሲራጥ ላይ ትንሽ እንደተጓዘ ወደቀና ጀሃነም ገባ ዑመርም ዋ ጥፋቴ አለ አከለም መጣ ማለፍን አልቻለም ጀሃነም ገባ እያለች ስታወጋ ዑመር ፍርሃቱ ጨመረ ጥፋቴ በማለት የሚጮህ ጀመር ከዚያም ሶስተኛው መጣ ማለፍን አልቻለም ወደቀ በመጨረሻም አንተ ወደ ሲራጥ ስትመጣ ተመለከትኩ ብላ ንግግሯን ሳትጨርስ ዑመር ከመጀመሪያዎቹ ድንጋጤ አንፃር ራሳቸውን ስተወደቁ የምትነግራቸውን የማይሰሙ ሆነው አለፉ ሲራጥን የወደቁ መሰላቸው ኻዲሟ ግን ያ አሚር አልሙእሚኒን ወላሂ አንተ ግን ሲራጥን ስታልፍ ነው ያየው በማለት ደጋግማ ጮኸች ግጥም የሲራጥ ፍራቻ እንባ ብቻ አይደለም ራስንም ያስታል ያ አብደላህ ወያ አመተላህ የታለምባችን ነብዩ ኹጥባ ሲያደርጉ ስለሚደገፉት ዛፍ ታውቃላችሁ ነብዩ አንድ ወቅት ሚንበር ከተሰራ በኋላ ዛፉን ትተው ሚንበር ላይ ወጥተው ኹጥባ አደረጉ ዛፉ የኔ ነብዩ ሰለላሁ ዐለይሂ ወሰለም ስለተለዩት ድምጽ አውጥቶ አለቀሰ ነብዩ ከሚንበር ወርደው ደባበዙትና እዚህ ቀርቶ በጀነት ውስጥ ከኔ ጋር መሆን አትወድም ምን አሉትና አጽናኑት ይገርማል ዛፉም ለነብዩ ሰለላሁ ዐለይሂ ወሰለም ፍቅር እንባን ያፈሳል ሰውባኑን ታውቁታላችሁ የዚህ ሰው የእንባ ምክንያት በነብዩ ፍቅር ለከነፉ ማበራቻ ለኛ ፍቅሩን የመጽሐፍትና የንግግር ርዕስ ብቻ አላደረግነው ደግሞ ጥልቅ ትምህርት በመሆኑ እስቲ አድምጡኝ ረሱል ከኻዲማቸው ከሰውባን ርቀው ቀዩና ሲመለሱ ሰውባን ያለቅሳል ስቅስቅም ብሎ ያነባል ያ ረሱላህ ናፈከኝ አላቸው ይህ ነው የሚያስለቅሰ አሉት አዎ ናፍቆቱ ፍቅሩ ቢላቸው ጥሩ ነበር አይደል ላ ሰሃቦች በመናባችን የሚፈሱ ኮከቦች ናቸው መልሱ በታሪክ መዝገቦች የወርቅ ቀለም ያሻዋል የረሱልን ፍቅር ለተጠማ የሚያረካ ምላሽ ያስለቀሰኝማ ጀነቱ ውስጥ አንቱ ያለውት ቦታና እኔ የሚኖረኝ ቦታ መለያየቱ እዚያም ከርሶ በመለየቴ የሚሰማኝ ናፍቆትና ብቸኝነትን አስተዋውሼ ነው አላቸው ያ አላህ ያ ትውልድ በእንባ ብርሃን ዓለምን ያቀና ትውልድ እንደዛ እጅግ ወጣት ሰሃባ እንደዛ እጅግ ወጣት የ17 አመት ሰሃባ ሰዕለባ 70 መላእክት ቀብራችንን እንዲሸኝልን ከፈለግን ለአላህ ብለን እናልቅስ ትነስም ትብዛ ወንጀሎቻችንን በእንባ እናብስ የማህሪ ጌታ ባሪያዎችንና ይህንን ዱዓ ማለት ለዚህ ትውልድ ግድ ይለዋል اللهم ارزقني عينين حاطلتين تشفيان القلب بزرف الدمع من خشيتك قبل أن تصير الدموع دما بسم الله الرحمن الرحيم ويخرون للأذقان يبكون ويزيدهم خشوعا ያለቀሱ በፊቶቻቸውም ወደቁ ይህንን ፍርሃትን ጨመረላቸው ሱረቱ الإسراء السلام عليكم ورحمة الله وبركاته